የኦ ኔጌቲቭ የደም አይነት በሴቶች ላይ ስለሚፈጥሩ ልዩ ችግሮች እንነጋገራለን። የደም አይነት ለጤናችን ልዩ ትርጉም እንዳለው ይታወቃል። ምንድነው ሴቶች ልዩ ትኩረት መስጠት ያለባቸው የሚለውን በቀላሉ የምንገልጽ ይሆናል። እስከ ቪዲዮ መጨረሻ ተከታተሉኝ። ሰላም፣ እንዴት ናችሁ? ለጤናችን ግንዛቤ ቻናል እንኳን ደህና መጡ። በመጀመሪያ ደረጃ መሰረታዊ ነገሮችን እንጀምራለን። የኦ ኔጌቲቭ የደም አይነት እንደ ዓለም አቀፍ የደም ለጋሽ ዩኒቨርሳል ዶነር መሆኑ ይታወቃል። ምክንያቱም በውስጡ የኤና የቢ አንቲጅን የለም። ይህም ማለት የኦ ኔጌቲቭ የደም አይነት ያላቸው ሰዎች ለማንኛውም ሰው ደም ሊለግሱ ይችላሉ። ሆኖም ይህ በጣም ጠቃሚ ቢሆንም ለሴቶች ልዩ ችግር ያስከትላል። የአንቲጅንና የአንቲቦዲ ልዩነት ወይም ደግሞ ምንነቱን ቪዲዮ ስለተሰራ እሱን ገብታችሁ መመልከት ትችላላችሁ። ለሴቶች ዋና ችግር እርግዝና ነው። የኦ ኔጌቲቭ የደም አይነት ያላት ሴት በሜዲካል ወርዱ አርኤች ፖዚቲቭ የሚባለው የደም አይነት ያለው ህፃን በውስጧ ካለ ወይም አባቱ የተለየ አርኤች ፖዚቲቭ ያለው ከሆነ አርኤች አለመስማማት የሚባል ችግር ሊፈጠር ይችላል። ይህ የሚሆነው የእናቱ አካል የህፃኑን ደም እንደ ጠላት ስለሚያይ አንቲቦዲዎቹን መፍጠር ይጀምራል። ይህ ሁኔታ የህፃኑን ደም የማቃጠል በሽታ ሊያስከትል ይችላል። ደም ቢፈጠርም በትክክል አገልግሎት አይሰጥም ወይም የህፃኑ የደም ዝውውር ሊዛባ ይችላል። ይህ መቼ ነው የሚፈጠረው? የመጀመሪያ ልጅ ሲወለድ እናትና ልጁን የሚያገናኘው ፕላሴንታ ሲቆረጥ ወደ እናትየው ሰውነት ውስጥ የልጁ ደም ይገባል። የእናትየው ሰውነት እንግዳ ነገር ስለገባ ለዛ ጸረ እንግዳ ነገር ያዘጋጃል። ይሄም አንቲቦዲ በመባል ይታወቃል። የመጀመሪያ ልጅ በሰላም ያድጋል፣ ይኖራል፣ ችግር የለም። ግን ሁለተኛ ሲጸነስ ልጁ ላይ አደጋ ይፈጠራል። ሆኖም ብዙ ሳትጨነቁ የሚያስፈልገውን ጥንቃቄ ብታረጉ ይመከራል። ዘመናዊ ሕክምናም ለዚህ ችግር መፍትሄ ስላለ የኦ ኔጌቲቭ የደም አይነት ያላችሁ ሴቶች ተከታተላችሁ ዶክተሮችን ብታናግሩ በእርግዝና ወቅት በ28ኛው ሳምንት ወይም በ7ኛው ወር እና ከወሊድ በኋላ 72 ሰዓት ላይ አርኤች ኢሚኖግሎቡሊን የሚባለው እርዳታ ይሰጣል። ይህ እርዳታ ካለ በሰውነታችን ውስጥ እነዚህ አደገኛ አንቲቦዲዎች እንዳይፈጠሩ ይከላከላል። ስለዚህ የእርግዝና ደህንነት የተጠበቀ ይሆናል። ሴት እህቶቻችን ከመጋባታችሁ በፊት የራሳችሁን የደም አይነት አውቃችሁ ሳትጨነቁ ካሁኑ ከዶክተሮች ምክር ብትወስዱ የተሻለ ይሆናል። ሌላ ማስታወስ ያለበት ነገር የኦ ማይነስ የደም አይነት ያላችሁ ሰዎች ለአንዳንድ የጤና ችግሮች ተጋላጭ ልትሆኑ ትችላላችሁ። የአዮዲን እጥረት ሊያጋጥማችሁ ይችላል። ይህም ታይሮይድ ሆርሞን ላይ ተጽዕኖ ሊያሳድር ይችላል። ስለዚህ የኦ ማይነስ የደም አይነት ያላችሁ ከሆነ የታይሮይድ ጤናውን ለመጠበቅ ምግቦ ውስጥ አዮዲን መመገብ አስፈላጊ ነው። በመጨረሻም ሁላችንም የየራሳችን የደም አይነቱን ብናቅ ይመከራል። እስከ ቪዲዮ መጨረሻ ስለተከታተላችሁ እናመሰግናለን።